አንድ ዶሮ አርቢ 500 ዶሮዎች ቢኖሩት በቀን በጣም በዛ ከተባለ መጠጣት ያለባቸው 152 ሊትር ነው። በጣም በዛ ከተባለ ዶሮቻችሁ የዝርያቸው የተለያየ ሊሆን ይችላል። ከባድም ቀላልም ዝርያ ሊሆኑ ይችላሉ። የውጭም የሀገር ውስጥም ሊሆኑ ይችላሉ። ማክሲመሙ ነው እየተመለከትን ያለ ነው። በጣም ዝቅተኛውን ግን ብንመለከት ዶሮቻችን እንግዲህ እንዳሉበት ቴምፕሬቸር ሊቀንስ የሚችልበት ሁኔታ ሰፊ ነው። ነገር ግን ደግሞ አንድ ዶሮ አርቢ 500 ዶሮዎችን ይዞ ከነዚህ ውስጥ 500ዎቹም በህይወት አሉ እንኳን ቢባል መጠጣት ያለባቸው ከ152 ሊትር በላይ መጠጣት የለባቸውም። ይሄ በጣም ማክሲመሙ ነው። ምናልባት ዶሮቻችሁ 160 170 ሊትር እየጠጡ ይኖራሉ። አብዛኛው ፋርም ላይ እንደሚከሰት አውቃለሁ። ነገር ግን ደግሞ ሰበብ ማብዛት አያስፈልግም፣ ወይም ደግሞ ኖርማል ነው ብላችሁ እንዳታስቡ። ይሄ ነገር በጣም ችግር አለው። ምናልባት ቤቱ የተሰራበት መንገድ ሊሆን ይችላል፣ ዶሮዎች ያስገባችሁበት መጠን ሊሆን ይችላል፣ የምትይዙባቸው አይነት መንገድ ወይም ደግሞ ዴይሊ አክቲቪቲያችሁ ከጠዋት እስከ ማታ የምትሰሩበት አይነት መንገድ ሊሆን ይችላል፣ የቤቱ አቀማመጥ ሊሆን ይችላል። እነዚያ ነገሮች መታየት ይኖርባቸዋል። በጣም ብዙ ለዚህ ምክንያት የሚሆኑ ብዙ ነገሮች አሉ። ይሄ ውሃ ለመጨመሩ ምክንያት ማለት ነው። የጤናን ችግር ሳናነሳ ብቻ ማለት ነው። ጤና መታከም መቻል አለበት። ነገር ግን ደግሞ ከአያያዛችን አንጻር ብቻ ነው የተመለከትነው። ዛሬ የምነግራችሁ እንግዲህ 500 ዶሮዎችን ምሳሌ እየሰጠውኝ በተለያየ ቁጥር እያነሳውላችሁ የተለያየ ግምገማዎችን እርባታችሁ ላይ ማድረግ እንዳለባችሁ ልነግራችሁ ነው። ይሄ ማለት እንግዲህ ዶሮ እርባታ ውስጥ ገብታችሁ የተሰጣችሁን እንቁላል ብቻ መሰብሰብ ሳይሆን ማስተካከል የሚጠበቅባችሁንም ነገ ከነገ ወዲያ አማራችሁ እንዳትወጡ አሁኑኑ ማስተካከል ያለባችሁ ነገሮች እንድታስተካክሉ ዛሬ ምን ምን ማየት አለብን የሚለው ነገር በዚህ ቪዲዮ ታገኛላችሁ ማለት ነው። ስለዚህ የመጀመሪያው ከውሃ አጠጣጥ ጋር ነው ያነሳውላችሁ ማለት ነው። በጣም ትክክለኛ አጠጣጥ የሚባለው በነገራችን ላይ ቅድም 152 ሊትር ብዬ አንስቼላችኋለሁ። ከፍተኛ ነው ብዬ አንስቼላችኋለሁ። በጣም ተስማሚ ነው የሚባለው ከ130 እስከ 135 ሊትር እጅግ በጣም ምርጥ የሚባል አይነት አጠጣጥ፣ ጤናማ ዶሮዎች የሚጠጡት አይነት አጠጣጥ። ለስንት ቁጥር ነው የሰራ ነው? ለ500 ዶሮዎች ማለት ነው። ስለዚህ ይህንን አይነት አጠጣጥ ያላቸው ዶሮዎች ካሉ በጣም መልካም ነው። በጣም ጥሩ ስራ እየሰራችሁ ነው። ጤናቸውን ይናገራል፣ ምርታቸውን ይናገራል፣ አያያዛችሁን ይናገራል ማለት ነው። ብዙ ነገሮችን ምናይበት ነው። መስተካከሉ ብዙ ነገሮች መስተካከላቸውን የሚያሳይ ነው። ቦታ ምርጫችሁ፣ ቤት አሰራራችሁ በጣም ፐርፌክት የሚባል ነው ይህንን አይነት አጠጣጥ ካላቸው። ነገር ግን ትንሽ የተዛነፈ ነገር ካለ ዶሮዎች ከዚህ በላይ መጠጣታቸው ስለማይቀር ችግር እንዳለ የምናቅበት ይሆናል ማለት ነው። ስለዚህ ዛሬ ስለ ውሃ ከተመለከትን በኋላ ሌላው ዶሮቻችሁ እየጣሉ ያሉት ኩስ ምን አይነት መልክ ያለው ነው? በእርባታው ውስጥ እንግዲህ ወጥ የሆነ አብዛኛው ከሚባል ደረጃ ወይም ደግሞ አይናችሁ ውስጥ ከሚታያችሁ ወይም ደግሞ አይናችሁ ውስጥ ከሚገባው አብዛኛው የኩስ ቀለም ወይም ደግሞ አይነት ተመሳሳይ ነው የሚሆነው። ነገር ግን ውስጥ ለውስጥ ሁለትም ሶስትም የተለየ አይነት ኩስ ልታዩ የምትችሉበት ሁኔታ አለ። ነገር ግን እርባታችሁ ችግር ላይ እንዳለና በቅርብ ምናልባት ብዙ ዶሮዎችን ልታጡ እንደምትችሉ የምትገምቱባቸውን የኩስ ከለሮች ልንገራችሁ። በእርግጥ እዚህ ጋር ግምት ውስጥ መግባት ያለበት ነገር ምንድን ነው? እዚህ ጋር ከግምት ውስጥ መግባት ያለበት ነገርና ማሳሰብ የምፈልገው ነገር ምንድን ነው? እነዚህ ምልክቶች ወይም ደግሞ እነዚህ አሁን የምነግራችሁ የኩስ ምልክቶች እንደ ጠቋሚ ናቸው። ራሳቸውን ብቻቸውን ቆመው ለሆነ በሽታ ምልክት አይሰጡንም፣ ወይም ደግሞ ሊሆነ በሽታ ላይ አይነጣጠርም ማለት ነው። ጎን ለጎን መታየት ያለባቸው ነገሮች አሉ። በነገራችን ላይ ኩስ ማለት ምናልባት የተለየ መኖ በምትሰጡበት ሰዓት ሊቀየር የሚችል አይነት ጉዳይ ማለት ነው። ወይም ደግሞ የተለየ አይነት ንጥረ ነገርን የሚወክል እህል በውስጡ የገባ ከሆነ የተለየ ኩስ ልታዩ የምትችሉበት፣ መኖ በምቀይሩበት ሰዓት የተለየ አይነት ኩስ ልታዩ የምትችሉበት ሁኔታ አለ። ስለዚህ አሁን የምናየው ጉዳይ ምንድን ነው? ዶሮቻችን መጥፎ ሁኔታ ላይ እንዳሉ ወይም ደግሞ መታከም የሚኖርባቸው አይነት ምልክቶችን የሚሰጡን እነዚህ አይነት የኩስ አይነቶችን ስንመለከት ነው። የመጀመሪያ ከላይ አረፋ ያለበት ወይም ደግሞ አረፋማ አይነት ኩስ ከላዩ በኩል ማለት ነው። ከላይ ኩሱ በተለይ ይሄ ነገር በደንብ በስፋት የምታዩት ትኩስ ወዲያው የተጣሉ አይነት ኩሶች ላይ በደንብ በስፋት ይታያል። አረፋማ ኩስ እንለዋለን። አረፋማ ኩስ ካለ የሆነ ችግር እንዳለ ጠቋሚ ነው። ሁለተኛ ይሄ ብዙ ፋርሞች ላይ የሚታይ ነው። ምናልባት በአመት ውስጥ 6 7 በጣም ትንሽ ነው፣ 10 ምናምን ጊዜ በላይ ይገባል። ደም የቀላቀለ ኩስ ይሄ ካለ እርባታችን ወይም ደግሞ ዶሮቻችን አንጀታቸውን ሊታከም ይገባል ባጭሩ ማለት ነው። ከዚህ በተጨማሪ ፈሳሽ የበዛበት ይሄም ከአያያዝ ጋር የሚመጣ ነው፣ ከበሽታ ጋርም የሚመጣ ነው። በአያያዝ ጉለት ቅድም እንዳልኳችሁ በጣም ትንሹ እንኳን የምንመለከተው የሽንት መብዛት ወይም ደግሞ የኩስ መቅጠን የምንለው አይነት ጉዳይ የሚመጣው ከውሃ አጠጣጣቸው አንጻር ነው። በጣም ሲምፕሉ ማለት ነው። በጣም በቃ ቀላል ራሱ አርቢ የሚያስተካክለው አንደኛ የመጀመሪያው ዶሮቻችን የኩስ አጠጣላቸው ሲቀጥን ከውሃ አጠጣጣቸው ጋር በትንሹ ማያያዝ ይቻላል። ሰፋ ሲልና በጣም ከፍ ሲል ግን ከቤት አሰራራችን ወይም ደግሞ መስፈርቱ ጋር ተያይዞ እንዲሁም ደግሞ ከበሽታ ሁኔታ ጋር ሊያያዝ ይችላል ማለት ነው። ስለዚህ ፈሳሽ የበዛበት አይነት ኩስ ካለ
ችግር ጠቋሚ ነው። ይህንንም ከግምት ውስጥ አስገብታችሁ ሊታከሙ ይገባል። ሌላው መኖ የተቀላቀለበት ወይም ደግሞ መኖ እራሱ ያልተፈጨ መኖ በመኖ በኩሳቸው ውስጥ የምታዩ ከሆነ ከመኖ ጋርም ይያያዛል፣ ከስርዓተ ዑደታቸው ከሜታቦሊዝም ሲስተማቸው ጋር ሜታቦሊክ ዲስኦርደር እንዳለባቸው ጠቋሚ ይሆናል ማለት ነው። ስለዚህ ዶሮዎቻችን በዚህ ልክ መሆን የለባቸውም። ይህንንም ከግምት ውስጥ እንድታስገቡልኝ እፈልጋለሁ። ስለዚህ ዶሮቼ እነዚህን 4 ምልክቶች ወይም ደግሞ 4 የኩስ አይነቶችን እርባታ ውስጥ አይቻለሁ የምትሉ ከሆነ ዛሬ ነገ ሳትሉ ዶሮቻችሁ ቢታከሙ በጣም የተሻለ ነው። ምናልባት አሁን እያጣችሁ ያላችሁት የእንቁላል መጠን ወይም ደግሞ 2 3 2 1 1 1 2 እያለ በየቀኑ የሚመቱባቸው የዶሮ መጠን ምክንያቱ ከዚህ ሊሆን ይችላል። ስለዚህ በጣም ጥሩ ባለሙያ ኤክስፐርቶችን አናግራችሁ ቅድመ መከላከል ስለሆነ ማለት ነው። ያ ማለት ዶሮቻችሁ በጠና ላይታመሙ ይችላሉ። በጣም ሞት ላይ በዛባችሁ ይችላል። ብዙ እንቁላል ላታጡ ትችላላችሁ። አመጋገብ ላይ ቀንስባችሁ ይችላል። ዶሮቻችን ግን ይህንን ምልክት ካሳዩ ከ48 ሰዓት በኋላ ይህንን አይነት ወይም ደግሞ የሞት መጠን የመብዛት የሚታመናል ብለው የሚለዩ ዶሮች ሞርቢዲቲ መጠናቸው መብዛት እነዚህ ነገሮችን ያመጣሉ። ስለዚህ ቅድመ መከላከል እየሰራ ነው በዚህ ቪዲዮ። ስለዚህ እንደነዚህ አይነት ኩሶችን የምታዩ ከሆነ እንደ ፕሪቬንሽን አድርጋችሁ መድኃኒት ሊሰጥ ይገባል። ስለዚህ የምንመጥነው ዶዙ የተለያየ ነው፣ ወይም ደግሞ የምንሰጥበት ዶዝ የተለያየ ስለሆነ ይሄ ከግምት ውስጥ እንዲገባ ያስፈልጋል። ትሪት ለማድረግና ፕሪቨንት ለማድረግ የተለያየ ነው መድኃኒቱ የምንበጠብጥበት አይነት መንገድ ራሱ። ስለዚህ ባለሙያዎችን እያማከራችሁ ዶሮቻችሁ ለሕክምና ዝግጁ እንዲሆኑ ማድረግ ያስፈልጋል። ሌላ ዶሮቻችን የምንገመግመው ሞት ነው። እንደየአርቢው የተለያየ ነው። ጭራሹኑ ዶሮ እንዳይሞትብኝ ብሎ የሚያስብ ሰው አለ፣ አርቢ አለ። ከዚህ በተጨማሪ ደግሞ 200 እና 300 ዶሮም እየሞተበት ደግሞ አይ ኖርማል ነው ከዶሮ እርባታ የሚጠበቅ ነው ብሎ የሚያስብ አለ። አንድም ዶሮ ስትሞትበት የሚደነግጥ አለ። ነገር ግን ለሁላችንም ለሁሉም አይነት አስተሳሰብ ላለው ሰው በሁሉም አይነት ለሚጓዝ አይነት ሰው የሚሆን ቀጭን የሆነች መስመር አለች። የእናንተን ጉብዝናና የእናንተን ስንፍና ሊገልጽላችሁ የሚችል ቀጭን መስመር አለች። እቺን መስመር ልንገራችሁ። የመጀመሪያው እንግዲህ በቀን የሚሞቱ የዶሮዎች መጠን ነው። እንግዲህ በቀን መሞት ያለበት የዶሮ መጠን አንድ ዶሮ እንኳን አይሞላም። በጣም በምርጥ ሁኔታ እየሰራችሁ ከሆነ አንድ ዶሮ እንኳን ያ ማለት ኦልሞስት ምንድን ነው በዶሮ ለምሳሌ በ2 ቀን አንድ ዶሮ እንደማለት ነው። ወይም ደግሞ 0.5 እንደማለት 0.5 ዶሮ የሚባል የለም። ነገር ግን አንድ ዶሮ እንኳን መሞት የለበትም እንደማለት ነው። በየቀኑ ካሰብ ነው በየቀኑ ስንት ፋርም ላይ ነው በቀን 2 ሞቶ የሚያድረው 3 እያለ እንደገና አንድ ቀን ዘሎ ደግሞ አንድ እያለ የሚሄደው። ስለዚህ ይሄ ፋርም የእንቁላል ጣይ ዶሮች ላይ በጣም የተለመደ ነው። ስለዚህ በ2 ቀን አንድ ነው መሞት ያለበት ማለት ነው። በየ2 ቀኑ አንድ ዶሮ ቢሞት በጣም ጤናማ ነው። ነገር ግን ይሄ ቀጣይነት ሊኖረው አይገባም። እንደ አጠቃላይ በየሳምንቱ ብንመለከተው የዶሮቻችን አሟሟት ላይ ይሄ በቀን 2 እንደምንለው ሳይሆን አጠቃላይ ከ3 ዶሮ በላይ መሞት የለበትም በሳምንት ካየ ነው። በነገራችን ላይ ይህንን በጣም ለማሳጠር ፈልጌ ነው እንጂ የዶሮቻችን ሞት የሚበዛባቸው የዶሮች ሳምንታቶች አሉ፣ ወይም ደግሞ የዶሮ ሳምንታት አለ። በየትኛው እድሜ ላይ ነው በጣም ሞት የሚበዛበት እና በትንሹም በትልቁም ዶሮቻችን በጣም ሴንሲቲቭ እንደመሆናቸው ሊሞቱ የሚችሉበት አይነት ጉዳይ በጣም በትንሹ ይሄ በፑሌት በነበሩበት ሰዓት ይሄ ቦዲ ስትራክቸራቸውን በሚገነቡበትና በጣም ከፍተኛ እድገት ላይ ባሉበት ሰዓት በስትረስ ጫና ብቻ ሊሞቱ የሚችሉበት ሁኔታ አለ። በጣም ቀላል በሚባልበት ምንም አይነት ተጨማሪ በሽታ ወይ የአያያዝ ጉለት ድንገተኛ ነገር ሳይፈጠር ማለት ነው። ስለዚህ በየሳምንት ከፋፍለን የሞርታሊቲ ሬታቸውን እናስቀምጣለን ማለት ነው። ስለዚህ ከዚህ ጋር ተያይዞ በአብዛኛው እንግዲህ ዶሮቻችን የሚሞቱበትን አይነት መጠን ማየት ያስፈልጋል። በወር በነገራችን ላይ 5 ዶሮ በላይ መሞት የለበትም። ከ5 ዶሮ በላይ ካለ ምናልባት የሆነ ችግር እንዳለ መገመቱበት ነው። 5 ዶሮ ማለት እንግዲህ ከዚህ ከሜታቦሊክ ዲስኦርደር ጋር ተያይዞ ከኮክሲዲያ ጋር ተያይዞ ከስትረስ ጋር ተያይዞ እናንተም ደግሞ ተመታ ተረግጣ ወይም ደግሞ የሆነ ነገር ውስጥ ገብታ የምትሞቱ ዶሮች ይኖራሉ። እንቁላል ጣይ ከሆነ ኔስት ውስጥ ገብተው የሚሞቱ ዶሮች ይኖራሉ። እንደነዚያ ነገሮች ድንገተኛ ሞቶች ያጋጥማሉ። ስለዚህ በወር ከ5 ዶሮ በላይ ይሄ ማለት በጣም ፐርፌክት የሚባል በጣም አንደኛ የሚባል አይነት እርባታ ካላችሁ ነው። ነገር ግን እኛ ራሳችንን የምንመራው ወይም ደግሞ እኛ ራሳችንን የምናወዳድረው ከዚህ ስታንዳርድ ጋር ተያይዞ ነው። በወር 5 ዶሮ ካለ አሁን ምን ያክል ዶሮ በወር እየሞተብህ ነው? ስለዚህ ማስተካከል ይኖርብካል ማለት ነው። ስለዚህ ከዚህ ጋር ተያይዞ ከግምት ውስጥ ማስገባት አስፈላጊ ነው። አንድና የመጨረሻ ልድገምላችሁ፣ ከእንቁላል ጋር የሚያያዝ ነው። ይሄ ከእንቁላል ጋር የሚያያዝ ነው። ዶሮቼ ወጣት ናቸው ካልክ
አሁን በቅርብ ነው የጀመሩት ካልክ፣ በቅርብ ስላችሁ እንግዲህ ከጀመሩ ወር ያለፋቸው ዶሮዎች ካሉ 500 ዶሮ እንኳን ቢኖርክ በትንሹ 420 እንቁላል ልሰበስብ ይገባል። ይሄ ግዴታክ ነው። ካልሆነ ዶሮች ችግር ነበረባቸው፣ ካልሆነ ደግሞ ስራውን እየቻልክበት አይደለም ማለት ነው። 420 እንቁላል ማለት በጣም ትንሽ እንቁላል ነው። ዶሮቹ ወጣት ስለሆኑ ማለት ነው። ትንሽ የሆነበት ምክንያት ዶሮቹ አርጅተው ቢሆንና ፒክ ሳይክላቸው በጣም እየወረደ ቢሆን ኖሮ የሚጠበቅ ነው መቀነሱ። ነገር ግን እየጀመሩም ቢሆን የሚጠበቅ ነው። ዶሮቼ ግን ከጀመሩ 1 ወር አልፏቸዋል፣ 1 ወር 2 ወር 3 ወር ሆኗቸዋል ብለህ ካሰብክ እስከ 8 እና 10 ወራቸው ድረስ ባለው ከ420 እንቁላል ዝቅ ካለ ችግር አለ ማለት ነው። ከብዙ ነገሮች ጋር አንድ ብቻ አይደለም፣ ከብዙ ነገሮች ጋር ማያያዝ ማስተሳሰር ይቻላል። ስለዚህ ከዚህ ጋር ተያይዞ ዶሮቹ የምትገመግምበት ነው። ስለዚህ ዶሮቻችን መቼ ጀምሮ የሚለውንም እንጨምር። ጤናማ የሆነ አጀማመር የምንለው ከ18ኛ ሳምንት እስከ 21ኛ ሳምንት ነው። አብዛኛዎቹ እንዲጀምሩ የሚያስፈልገው ከ19ኛ እስከ 20ኛው ባለው መካከል ቢጀምሩ ወይም ደግሞ የምስራች ቢታይላቸው በጣም የተሻለን ጥቅም የምታገኙበት ነው። ስለዚህ ከዚህ ጋር ተያይዞ ዶሮቻችሁን በዚህ አይነት መንገድ ብትይዟቸው በጣም የተሻለ ነው። ምን ያክል ነጥብ እንዳገኛችሁ እስቲ እዩና የሚስተካከሉ ነገሮች ካሉ ምናልባት ከዚህ ጉዳይም ወጣ ያለ ካለ የብዙ ሰውም የተቸገረበት ነገር ካለ ኮመንት ላይ አይቼ እንደ ሀሳብ በቪዲዮ ደግሞ ወደ እናንተ ይዤ መመጣ ነው የሚሆነው። ሰላም።